አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ኢትዮጵያውያን እንኳን ደስ አላችሁ። ወላሂ እኔ እንጃ ምን እንደምል ብቻ አላውቅም። ቃላቶች ራሱ ጠፍተውኛል። የዛሬዋ ቀን ደግሞ በተለይ ልዩ ናት የምር። ለማንኛውም እንኳን ደስ አላችሁ ብያለሁኝ። መላው ኢትዮጵያውያን ከሌላ ጎን በዱዓ በጸሎት ስታስቧት የነበራችሁ ሁሉ እንግዲህ ያው ወላሂ አላቅም ዛሬ ውጤታችሁን ተቀብላችኋል ማለት ነው። አልሐምዱሊላህ አልሐምዱሊላህ። ወላሂ ላላህ ምን ይሳነዋል? ብቻ አልሐምዱሊላህ ነው የሚባለው። ወላሂ ዱዓ ስታረጉላት የነበራችሁ እንዲሁም ክርስቲያን ወገኖቻችን በጸሎት እያሰባችኋት ብቻ ይከብዳል። ወላሂ አላቅም ወይ እኔ እንጃ ብቻ አልሐምዱሊላህ። እንኳን ለሀገሯ በሰላም ለቤተሰቧ በሰላም አገናኛት ከቤተሰቦቿ። ብቻ አላቅም እስካሁን ያሳለፈችው ጭንቅ ያሳለፈችው መከራ ግን እሷና እሷ ናት የሚያውቁት ማለት ነው። ወላሂ ብቻ አልሐምዱሊላህ። ውድ እህቶቼ አላህ ከእንደዚህ አይነት ነገር ይጠብቃችሁ። አላህ ከእንደዚህ አይነት ነገር ይሰውራችሁ። የምር በተለይ የዛሬዋ ቀን በጣም ልዩ ናት። በጣም በጣም ውይ የደስታ እንባ ያለው ድባብ አቀባበላቸው አልሐምዱሊላህ እና ከ13 ዓመት እስራት በኋላ ለሀገር መብቃት ማለት ትልቅ ነገር ነው። የምር ግን እድለኛ ናት፣ በጣም እድለኛ ናት። እድለኛ ባትሆን ኖሮ ለዚህ አትበቃም ነበረ። ስንቶቻቸው ታስረው ያው የሳውዲ ሕግ ታውቃላችሁ፣ የገደለ ይገደል ነው እንግዲህ። በእርግጥ ማንም ልግደል ብሎ የሰውን ነፍስ ላጥፋ ብሎ የሚያጠፋ የለም። እኛ ስደትን ስንወጣ ስንመርጥ ሰርተን እንለወጣለን፣ ሰርተን ቤተሰብ እንለውጣለን ብለን ነው እንጂ ማንም ይህን ነገር አደርጋለሁ ብሎ አይደለም። በእርግጥ በልጅቱም ሰበብ ሆኖባት ነው፣ በዚህ ጥፊ ብሏት ነው እንጂ መቼም እሷም ቢሆን ያኔ ብቻ የነበረውን ነገር አላህና እሷ ናት የሚያውቁ። ብቻ አልሐምዱሊላህ ያ ሁሉ ነገር አልፎ ዛሬ ላይ ለሀገር መብቃት ከቤተሰብ እንደዚህ መገናኘት ማለት በጣም ትልቅ ነገር ነው። ስትተባበሩ የነበራችሁ ከጎኗ ሆናችሁ ወላሂ ያቅማችሁን ያላችሁን ሁላ እጃችሁን የዘረጋችሁ እጃዛችሁን አላህ ይክፈላችሁ። ዛሬ ግን ይሄው የልፋታችሁ ውጤታችሁ ነው። ዛሬ የመላው ኢትዮጵያውያን ከሌላ ጎን የቆመ ሁሉ ውጤቱን ዛሬ ነው የተቀበለው። በቃ ስንቶቻችን ስንጨነቅ ነበርን። በተለይ አባት እናት ብቻ አልሐምዱሊላህ። አላህ ከእንደዚህ አይነት ነገር ይሰውረን ይጠብቀን ማለት ነው። ኤርፖርት ውስጥ ያለው ድባብ ሲታይ የደስታ እንባ እየተላቀሱ እናት ውይ መቆም ራሱ እኮ አልቻለችም። ብቻ እንኳን በሰላም ከልጃችሁ ጋር ከተነፋፈቃችሁ በስንት ዓመት ልጃችሁ እንኳን በሰላም አገናኛችሁ። አልሐምዱሊላህ። ብቻ እኔ እንጃ ወላሂ የምለው ነገር ራሱ ጠፍቶኛል። ወላሂ ቃላቶች ራሱ ጠፍተውኛል። የምር ወጥቶ ከመቅረት እንግዲህ አላህ ይጠብቃችሁ። ስንቶቻቸው እንደዚህ አይነት ነገር ገጥሟቸው ማንም ችግራቸውን ሳያቅላቸው የት ደረሱ እንኳን ሳይባሉ ስንቶቻቸው እዛም ይቀራሉ። ሌላ ግን የምር በጣም እድለኛ ናት። የምር ወላሂ በጣም እድለኛ ናት። ዱዓ አላት፣ የአባቴ እናት ዱዓ፣ ህዝቡ ራሱ አልሐምዱሊላህ። የምር የኔ ውድ
በህይወት ኖሮ እንደዚህ ከቤተሰብ መገናኘት ማለት በጣም ትልቅ ነገር ነው። ያን ሁሉ መከራ ያን ሁሉ ስቃይ አሳልፋ ለዚህ የበቃችው የኔ ውድ እህቷ ስጁድ የምር ግን ሲያሳዝኑ። ግን እኮ በእንትኑ አሁን የመጀመሪያ ላይ የሚዘዋወረው ፎቶ እና አሁን ላይ እንደዚህ ስትታይ እኔ እንጃ ምንም እኮ አይገናኝም፣ ምንም አይገናኝም እንትኑ ማለት ነው። መጀመሪያ ላይ የሆነ የነበረው ፎቶና አሁን ላይ በእርግጥ አሁን ላይ ያን እስር ቤት ይህን አክል አመት ስቃይ ላይ ነበረችና ያ ደግሞ ከዛ በፊት ግን ምንም አይገናኝም። በቃ ጭራሽ የተለያየ ሰው ነው የመሰለኝ ለኔ ማለት ነው። ማመን ራሱ አልቻልኩም። አምኖ መቀበል ራሱ እኔ እንጃ የምር እውነት አልመሰለኝም ነበር። ማታ ያ ሁላ ህዝብ ላይቭ ላይ ቁጭ ብለን እኮ የነጋብን ቁጭ ብለን ማለት ነው። ካላየን አናምንም፣ ካላየን አናምንም። ወላሂ እኔ እንጃ አሁን ራሱ እንደዚህ እያዩ በቃ ውስጤ እውነት አልመሰለኝም። እውነት ነው ወይ በቃ እንዲህ እያየው ራሱ ከቤተሰቧ እንኳን እንደዚህ ክብብ ብለው ራሱ እያየዋቸው ልቤ አምኖ መቀበል አልቻለም። የኔ ውድ እናት ውይ የእናት ለቅሶ የአባት ለቅሶ ስንቱን ቻላችሁት? ስንቱን። አላህ እድሜያችሁን ያርዝምላችሁ ያ ረብ። አላህ ይጠብቃችሁ። ሲያሳዝኑ። አልሐምዱሊላህ አልሐምዱሊላህ። አይ እናት መቆም ራሱ እኮ አልቻለችም ወላሂ የኔ ወዶች። እንኳን አላህ በሰላም አገናኛችሁ። እንኳን አላህ በሰላም ለሀገሯ ለቤተሰቧ በቃ ከዛ ሁሉ ጭንቅ ከዛ ሁሉ መከራ ለዚህ ያበቃታል። ምን ይሳነዋል? ምን ይሳነዋል? አልሐምዱሊላህ። እና መላው ኢትዮጵያን ህዝቦች ከሌላ ጎን የነበራችሁ ስታስታውሷት በዱዓችሁ በጸሎት ስትተባበሩ የነበራችሁ አላህ ጀዛችን ይክፈላችሁ። ከእንደዚህ አይነት ነገር ደግሞ አላህ ይጠብቃችሁ፣ አላህ ይጠብቃችሁ። ሌላ ምንም አይባልም። ወላሂ የዛሬዋ ቀን በእርግጥ በጣም ልዩ ቀን ናት። በጣም በጣም ልዩ ቀን ናት። የልፋታችሁን ውጤት የምትቀበሉባት ቀን ነበረች እና አልሐምዱሊላህ አልሐምዱሊላህ እንኳን ደስ አላችሁ ብለናል። ብቻ ላላህ ምን ይሳነዋል? ወላሂ ምንም አይሳነውም፣ ምንም ነገር ያኔ አይዞኝ። አይ አባት ሲያሳዝኑ ወላሂ። እና ያው የሌላ አቀባበል ይሄን ይመስል ነበረ። ሙሉ ቪዲዮን አኪድ ዛሬ እንግዲህ ይሄን ቪዲዮ ያላየ አለ ብዬ አልገምትም። ማታ ስንት ህዝብ ነው ቁጭ ብሎ ላይቭ ላይ ቁጭ ብሎ ያደረው? ስንት ህዝብ ቁጭ ብሎ የነጋበት? አልሐምዱሊላህ